ግጭቶች ቆመው ለሰላምና ለእርቅ ዕድል እንዲሰጥ አቡነ ማትያስ ጥሪ አቀረቡ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ በአገር ውስጥ የሚታዩ ግጭቶች ቆመው ለሰላምና እርቅ ዕድል እንዲሰጥ የቅዱስ ሲኖዶስ ጉባኤ የበኩሉን ጥረት እንዲያደርግ ጥሪ አቀረቡ። ሊቀ ጳጳሱ አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክት በአገር ውስጥ የሚታዩ የእርስ በርስ ግጭቶች እንዲቆሙ እና ለሰላምና ለእርቅ ዕድል እንዲሰጥ ጠይቀዋል። አቡነ ማትያስ ቤተክርስቲያን የገጠማት ፈተናና መወሰድ ያለባቸው እርምጃዎችን ባመላከቱት በዚህ መልእክታቸው ላይ በአገራችን ያለው ያለመረጋጋት በህዝባችንና አጠቃላይ ስነ ልቦና በአገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም ብለዋል። አቡነ ማትያስ መልእክታቸውን በመቀጠል ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን ማድረጉን ጠቅሰዋል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት የወንድማማችነት እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ ለቅዱስ ሲኖዶስ አባላት ጥሪ አቅርበዋል። አክለውም የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉም ለሰላም መስፈን እና ልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በማለት ጥሪያቸውን አስተላልፈዋል። አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት በዚህ መልእክት ላይ በቤተ ክርስቲያን አመራሮች መካከል ከሁሉም በላይ በውስጣችን የአንድነት ጉድለት በስፋት ይታያል ሲሉም ተናግረዋል። ፓትርያርኩ በመልእክታቸው ላይ ታይቷል ያሉት ክፍተት ሲዘረዝሩም ለተሰየመለት መለኮታዊ ተልዕኮ አንድ ሀሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው ብለዋል። ይህ ክፍተት የእምነቱን ተከታይ በጥበብና በስልት ለማገልገል አለማስቻሉን የጠቀሱት አቡነ ማትያስ ክፍተቱ የሚዲያ ቀለም መሆኑን ጠቅሰዋል። በእነዚህ አቤት ጉዳዮችና በሌሎች ጉድለቶች ላይ ፈጣን፣ ቆራጥና አዋጭ የሆነ ስራ ካልሰራ ለወደፊት የቤተክርስቲያንን ህልውና ጥያቄ ውስጥ እንደሚከት ተናግረዋል። ከዚህም ባሻገር የአገሪቱ የሰላም ሁኔታ መቀዛቀዝ ተጨማሪ ጉድለት በቤተክርስቲያን ላይ እያስከተለ መሆኑን ጠቅሰዋል። በአገሪቱ ባለው የሰላም እጦት የተነሳ የቤተክርስቲያኒቱን ተከታዮች የመንፈስና የስነ ልቦና ሰላም ማጣታቸውን የጠቀሱት አቡነ ማትያስ ለሞት፣ ለጉዳት፣ ሀብታቸው ለዝርፊያና ለውድመት መዳረጉንም ዘርዝረዋል። ይህም ሁሉ ሆኖ ፍትህን እያገኙ አይደለም፣ አብያተ ክርስቲያናትም በምዕመናንና ፍልሰት እየተዘነጉ እየተቃጠሉ ነው ሲሉ ቤተክርስቲያንና ምዕመናቸው ላይ የደረሰ ያሉትን በመልእክታቸው ላይ ጠቅሰዋል። አቡነ ማትያስ ከተለያዩ አቅጣጫዎች የሚሰነዘሩ የስም ማጥፋት ዘመቻ የቤተክርስቲያንን እምነት ከመንቀፍና ከማብጠልጠል አልፈው የቅዱሳን ስዕል በአደባባይ እስከ መቅደድ ተደርሷል በማለት ከወራት በፊት በማህበራዊ ሚዲያዎች ላይ የታዩ ክስተቶችን ጠቅሰዋል። ሊቀ ጳጳሱ አክለውም የቤተክርስቲያኒቱን መለያ የሆኑ ንዋየ ቅድሳትና ልብሰ ተክህኖ፣ መዝሙርና ስርዓት አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተዳፈሩ ይገኛሉ ሲሉ ቤተክርስቲያኒቱ የገጠማት ያሉትን ወቅታዊ ችግር ገልጸዋል። ይህ ድርጊት የአገሪቱ ህገ መንግስት በቀጥታ የሚጻረር ነው ያሉት አቡነ ማትያስ ሆኖም ግን በህግ የሚጠይቅና የሚያስቆም አልተገኘም ብለዋል። ቤተክርስቲያንም በዝምታ መመልከት የመረጠች መምሰሏን ያነሱት ፓትርያርኩ መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉ ሊገነዘበው ይገባል ብለዋል።